ሰላም ውድ የቻናሌ ቤተሰቦች እንደምን አላችሁልኝ? ዛሬ ለየት ባለ ታሪክ መጥቻለሁ። ታሪኩ እስከሚያልቅ አብራችሁኝ ትሆኑ ዘንድ ከወዲሁ ጋብዛለሁ። መልካም ቆይታ። በወሊድ ወቅት ባለቤቴ ሲኤስ እንድሰራ አልፈለገም። ዶክተሮቹ በደንብ ታምጥ ንገራት እያሉ ያሳምኑታል። እኔ ደግሞ በጣም ደክሜ ነበር። ታውቁኛል እያለቀስኩ ለመንኩት። እሱ ግን ጨከነብኝ። እድሜ 29 ነበር። ከሁለት ጊዜ ውርጃ በኋላ ነው ያሁኑ የተሳካለን። እናት ለመሆን ጓጉቼ ነበር። አዋላጆቹ ሊቆጣጠሩት የማይችሉት ከፍተኛ የደም መፍሰስ አጋጠመኝ። በድንገተኛ ክፍል ውስጥ የነበረው ብቸኛው ሐኪም ሲኤስ ስትሰራ አለ። ባለቤቴ በሩ ላይ ሆኖ ደንግጦ ያየኛል። ደቂቃዎች አለፉ። እሱ እያደረገው ያለው ነገር ትክክል መስሎት ነበር። እኔ በጠነክር ምጡን መሞከሩ ቀላል እንደነበር አስበው ነበር። ነገር ግን እያንዳንዱ የጠፋች ደቂቃ ልጃችንን ለአደጋ እያጋለጠችው መሆኑን አላወቀም ነበር። በመጨረሻም በተስማማበት ጊዜ ግን ረፍዶ ነበር። ልጄ ሊተርፍ አልቻለም። ከዛ በኋላ በነበሩት ሳምንታት አይን ለአይን መታየት አልቻልንም። ወደ እኔ በቀረበ ቁጥር ያንን ማንገራገሩንና የጠፉትን ደቂቃዎች ነበር የማየው። በእኔ ውስጥ ከዚህ በፊት ተሰምቶኝ የማያውቅና ልቆጣጠረው የማልችለው ቁጣ ተቀሰቀሰ። ሌላ ክፍል ውስጥ መተኛት ጀመርኩኝ። ሲያናግረኝ በግድ ነበር የምመልስለት። እሱ የራሱን የጥፋተኝነት ስሜት ስለተሰማው በዝምታው ጸጸቱ ይታይ ነበር። እኔ ግን በውስጤ እሱን ይቅር የምልበት ጥንካሬ ማግኘት አልቻልኩም ነበር። በእርግዝናዬ ወቅት ለልጄ የገዛሁለት ልብሶችን እያየሁ ማልቀስ ጀመርኩኝ። ሁልጊዜ ለቅሶ ሆነ። የዚህ ጊዜ የእሱ እናት መጣ። ሐሳቤን አስቀየረችኝ። ቁጣን አምቆ መያዝ ፍትህ ይመስላል፣ ነገር ግን እውነታው እስር ቤት ነው። ይቅር ባለ ማለትሽ እሱን እየቀጣሽ ይመስልሻል፣ ግን ራስሽን ብቻ ነው እየጎዳሽ ያለሽው። አንቺ እንደ እናት ቁስልሽን ደጋግመሽ ስታስቢ፣ እሱ ግን እንደ በዳይ ራሱን አይቶ የልጁ ሕይወት ላይ እንደፈረደ እያሰበ እንደ አባት ተጸጽቷል። ይቅር ማለት ያደረገውን ነገር ትክክል ነበር ማለት አይደለም። ልቤ ነፃ መሆን ይገባዋል ብለሽ መወሰን ማለት ነው እንጂ አለችኝ። በዚህ ጊዜ ደጋግሜ ያሰብኩት። እሱም እንደ አባት በጣም ተጸጽቷል። ቁጣዬ ልጄን መቼም ሊመልሰው አይችልም። ቁጣዬ እያጠፋ ያለው እኔው ራሴን ነው። በዚህ ዕጣ ፈንታ ያዘነውን ብቸኛ ሰው ባለቤቴ ብቻ ነበር። ስለ ልጅ አሰብኩኝ። ስለዛ ኃጢአትን ስለማያውቀው ዱንያን ስላላየው ትንሽዬ ነፍስ አሰብኩኝ። እናም ነፍሱ እንደመጣችው በንጽህናዋ በቀጥታ ወደ ጀነት እንደሄደች ተረዳሁኝ። በዚያኑ ምሽት ለቀናት ተኝቶ ወደማያውቀው ባለቤቴ ዘንድ ሄድኩኝ። እናም ከወለድኩኝ በኋላ ለመጀመሪያ ጊዜ እጁን ያስኩት። ይቅር እንዳልኩት ነገርኩት። ያደረገው ነገር ምንም መዘዝ አልነበረውም ለማለት ሳይሆን ቁጣዬ የቀረንን ነገር እንዲያጠፋብን ባለመፈለጌ ነው። እሱም በክፋት ሳይሆን የዶክተሮቹ ምክር የተሻለ ነው ብሎ አስቦ ነበረ። በዛን ምሽት አብረን አለቀስን። ከሐዘን የተነሳ ብቻ ሳይሆን ልጃችን የኛን ቂም ሳይሆን የኛን ዱዓ ብቻ እንደሚፈልግ ስለተረዳን ቀለል ያለ እፎይታ ተሰማን። እባካችሁ ለልጃችን ዱዓ አድርጉለት። እኛም በጊዜው ካላወቅነው ነገር ተማሩ። እናንተም በዚህ ህይወት ውስጥ ካለፋችሁ ምን ወሰናችሁ ትላለች ባለ ታሪኳ። ታሪካችሁን አካፍሉ፣ ለሰዎች ትምህርት ይሆን ዘንድ እኛም በዚህ በዩቲዩብ ቻናላችን እናቀርባለን። ስለተከታተላችሁን ምስጋናዬ ከልብ ነው።